እኔ እዚህ ከሱ በቀር ማንም ዘመድ የለኝ። ግን ይሆናል ብዬ አልጠበቅኩም ነበር። እስቲ ዋንጫውን አምጪላት ትጠጣ። ሞኝሽን ፈልጊ። ይሄን ሪከርድ እያረግሽ ነው አይደለ? ባይ ባይ ቻው። ያዘንካ እሺ። እውነት ግን በጣም ጥንቁቅ ነህ። ይቅር ይበሉኝ ጌታ፣ ይቅር ይበሉኝ እባክዎት፣ ይቅር ይበሉኝ። ደስታውን መቆጣጠር ከብዷት ነው። ይቅር በሏት። ሊያዬ ታድለሽ። እንዴት አድርጎ ነው የሚወድሽ! አክብሮቱ ራሱ እድሜ ለጌታዬ። አሁን ጌታዬ አንቺ ጋር ሲመጡ ያገኟቸውን ወርቆችና ገንዘብ ጨምሬ ብሰጣቸው የሚቀየሙ ይመስልሻል? ኧረ እሳቸው ነፃ ናቸው። የኛ መደሰት ነው የሚያስደስታቸው። ሴቶች ምን ላይ ደረሳችሁ? የጨረስን ነው። እያለቀ ነው? እሺ ቶሎ ቶሎ። እሺ ጨርሰናል። አልቋል ነው? አሁን ጨርሰናል። እሺ ዛሬ ልዩ ቀን ጻድቄ እንዴት እንዳማረብህ እኮ አላማረበትም? አንቺ ደግሞ የምን ያርግልሻል? ወርቅ አልኩኝ። በቅርቡ ግን አብረህትና ዮናታን ፕሮግራም ሳያስይዙን አይቀርም።
መጡ። አየህ ጌታዬ ሰውን ያከብራሉ። አውቃለሁ የሰውን ችግር እፈታለሁ ብለው ፈጽሞ አይንጠባረሩ። ይገርማል በጣም። ወይኔ ፈራው። እንዴት ነው አሁን አባቴ ሲመጡ አይናቸውን ማየው? ኧረ እሳቸው ነፃ ናቸው። ገና ሴፍ ነው ቅፍ አድርገው የሚስሙሽ። ሊያዬ በጣም ነው እሺ የማመሰግንሽ። ከወደኩበት እንድነሳ ስላደረግሽኝ አንቺ ለኔ ከእህቴም በላይ ነሽ። ቃል እገባልሻለሁ መቼም ቢሆን አልከዳሽም እኔ በህይወት እስካለሁ። ኦ ኧረ በቃችሁ ማንበብ ልክፈትላቸው። ኧረ አይገባም። ማርኮን ይባላል። ጻድቁ እባላለሁ። ኧረ አንሷት። እባክዎትን አረፍ ይበሉ። አረፍ በሉ እባካችሁ። አባቴ ቆይ የማስረዳሽ ነገር አለ። ጻድቁ ከኛ ጋር ከጌታዬ ጋር ሰው ብቻ ነው ሁሉም አይደና ፈወረ። ከዛ ውጪ ኖርማል ሰው የትኛ እንደምንጠራው ጻድቁ እያላችሁ ልትጠሩት ትችላላችሁ። እውነት ነው። እኔ እንደ ጓደኛችሁ እንደ ቤተሰብ ነኝ። ጌታዬ ያሉኝን ብቻ ነው ማስተረጉመው። እኔ ሌላ ምንም አይላቅም ብሎ ነገር የለም። እንደ ቤተሰብ እንደ ጓደኛችሁ በቃ ነው የምትጨው እንደዛ ይሽ እውነት ነው። አባቴ ይቅርታ ጻድቁ ምግብ ያዙ። እሺ ምንም ችግር የለም። እኔ ግን ምን እንደምወድ ታውቃለህ? ይሄ በየአይነቱ ብዙ ነገሮች ምናምን አሉ። ጥብስ ካለ በቃ ጥብስ ብቻ ነው የሚመቸኝ ብቻው። ኧረ አለ አለ አለ። አንተ ደንበኛስ መስየቱ የለ እንዴ? ብቻ የእውነት እንዳታፈቅራት። እንዴ ምን ያንሳታል? የምትወደድ ናት። ምንድነው? ምን ሆናችሁ? አልበዛም? ኧረ ጌታዬ ካደረጉልኝ አንፃር ያንስቦታል። ይሄን እኮ እዛው ጌታዬ ጋር ነበር ይዘሽ መምጣት የነበረብሽ። እዚህ እኮ አይገባም። እዛም ጌታዬ ጋር እኮ ይዤ እመጣለሁ። ደስታውን መግለጽ ፈልጋለሁ። አይ የኛ ደስታ እኮ የእናንተ ፍላጎታችሁ ሲሟላ ነው። በይ እስኪ እንጂ በይ ሲር ትሰኛለሽ። እሺ እሺ አባቴ አይዟችሁ።
አይ ዝም ብዬ ነው። ልጆቹን ልባል አልኳቸውም ከሰው ጋር በጣም ጥሩ ይደውል ልጆቹ ይነግሯታል። ትምጣ ብዙ ሰው ስለበዛ ወረፋ በዛብን ለዛ ነው እንጂ ወይ ለአንተማ ኧረ ምንም ችግር የለም። እሺ በቃ ሳቅ ነው የሚኖርባችሁ። ሴት ፈታ በሉ ተጫወቱ አይሻልም? እንደ አንቺ እቺ ልጅ እኮ ቁጭ በሉ ምንም ችግር የለም። ኧረ አንቺ ልጅ ኧረ ፀሐይ የሆንሽ ልጅ እኮ ነሽ በእውነት እስቲ ተመልከቱ እስቲ አየህ ለዚህ ልጅ ያላት ክብር ለዚህ ልጅ ያላት ፍቅር በእውነት ያሰብሽውን ያሟላልሽ። ትዳራችሁ ከተጋባችሁ እድራችኋል ድል አድርጌ ምድራችሁ እሺ እድራችኋለሁ። ፍቅራችሁን ትዳራችሁን ሰላም ያርግላችሁ። ደስተኛውን ሁሉ ጊዜም አንተ ይኸው ነግሬያለሁ። እኛ ጋር ብቅ እያልክ መጫወት አለብህ። ብዙ ጥቅም አለ እኛ ጋር። እሺ ይዘሽው ለምን አትመጭም ታዲያ? ውደት ረበለው። ኧረ ዛሬ አብረት መቼም ይከፈታል። አብረት በጣም ነው መጠጥ የምትወደው። እንጠጣለን። ያዙ አንዴ ሲላችሁ ምስቲ ለፍቅር ለሰላም ያዙ ያያያ አንዴ ሶስት ተጋበ
እህቴ ምን ማብላት ትፈልጊያለሽ? ምን ላምጣልሽ? እኔ ግን የምልሽ እዚህ ጠባብ ቤት ምን ታደርጊያለሽ? ያ ትልቁ ቤት ያለ ብቻዬን ነኝ፣ ይበቃኛል። አይ አይመስለኝም። ጓደኞችሽ ስነዛ ነው እንዴ? እነሱ እኮ የራሳቸው ቤት አላቸው። አይ አይመስለኝም። መስኪን እኮ ብቻዬን ከመሆን እዚህ አብረሽ ኖሪ ብያት ነው አይደል? ማርኮንስ ፍቅረኛ እኮ ነው። ምን እያልሽ ነው? አይ ተይው እሱንስና ነገ ቁም ነገር ትወስኛለሽ። ነግሬያቸዋለሁ። ማታ ያሳውቁኛል ጌታዬ ፈቃደኛ መሆናቸው። እኮ ገንዘብ ምን የሚያስፈልግ ከሆነ ቀድመን መጨረስ ካለብን ቶሎ እንጨርስ። ልጅሽ ነው አብሪ። እስኪ ራስሽን ተመልከቺው። እኔ ቦልኮች ይየው ነው እባክህ። እኔ ነኝ ጥፋተኛ። ያኔ ነበር እንደምወደው መንገር የነበረብኝ። እንደዛ አብረን ብዙ ጊዜ ስናሳልፍ ቲያትር ስንሰራ ትንሽ እንኳን ገንዘብ ሲኖረው ከሁሉም ለይቶ ለኔ ነበር ብዙ ነገር የሚያደርግልኝ። ያቺ ሊያርፋል እንደዛ ወደድኩ ብላ መቆሚያ መቀመጫ አስተሳጣው እንዴት ላድርግ ብሎ የሚያማክረው ነው ነበር። ይበለኝ ቶኝኝ። ወይኔ አብሪ ተበላን። እኔስ ሞኝ ውሸት ነው የሚወዳት ብዬ ማርክ እንኳን ገብቷት እኔ ጋር ስትመጣ አብሬያት አዝኜ ስትደሰት አብሬያት ተደስቼ ማርክ በጭራሽ እንደዚህ ወዳታል ብዬ አላስብም። አሁን እኮ ተሻቻል። ብዙ አይነት የቆዩ ፍቅረኛሞች እኮ ነው የሚመስሉት። አብረው በመሆናቸው ሁለቱም በጣም ደስተኛ ናቸው። እንግዲህ መቼም እኔና አንቺ በጓደኞቻችን መሀል ገብተን ምን ለያያችሁ ሰዎች አይደለም። ላስት ላይ ሰጥ አይደል እንግዲህ መቻል ነው እየተንገበገበ እህትሽ ትንሽ የምታስፈራ ይመስላል። ኧረ እንዳፈራት እኔ እያለሁልህ ትንሽ ከላይ ነው እንጂ ምንም የምታስፈራ ነገር አይደለም። አይመስለኝም እንዴ? ዋው አሜዚንግ ቪው። ኦ ኢትዮጵያ! ኧረ ለውጥ! ስንት ዓመት ነበረ የቆየሁት? 1 ዓመት ከ5 ወር መሰለኝ። ዘና ፈታ የሚባልበት ቦታ ይኖራል እንዴ? ኧረ ሞልቷ። አይ የምር ወዳት ነው ያኔ እንደዛ እንደ ሰቃያታው እንዴ? ነግሬሽል እንዴ? የምር ወዳት አለ። ውይ ፍቅር ማለት እንደነሱ ነው። እንዴት እኮ ምንም አላዋራሽም አንቺ። እሱን ነው ያዋራሁት። እንደምትከታተለኝ አንተ ልጅ ስራ የለህም እንዴ? የት ባለቤት አይደለ ወይስ ወደች የሚሄድ ፈልገሽ ነው? ኧረ በፍጹም እንደዛ አይደለም። እንዴት ነው ታዲያ? በጣም ተኩያ አይደለም። የሊያን እህት ፕሮግራም ነገር ልናደርገው ነበር። አይሆንም ጻድቄ፣ አይሆንም። ኧረ አይሆንም ጻድቄ። ምን ነው እንዴ? ትንሽ ተንቀሽቅሻብኛለች። ቢያንስ ትንሽ ቀንያት። ታዲያ ለመቼ ነው? 1-3 ቀንያት መጀመሪያ። እውነት? ያው የምር እንደዛ ይሻላል። እንደዛ ይሻላል አይደለ? ምን ነው እንደዚህ ተካበደ? በገንዘብ መጨረስ ካለበት ቶሎ እንጨርስ። አረ እንደዛ አይባልም። እዛ ጌታዬ ሲፈቅዱ ብቻ ነው የሚል የሚቻለው። ሄሎ አንተ ቶሎ ማግኘት ፈልጋለሁ እኮ ነው የምትለው። ምን ሊፈታላት ፈልጋ ነው ግን? ኧረ እኔ እንጃ አላወኩም። ቆይ ልትነግረኝ አደርጋለሁ።